እሰይ ስለቴ ሰመረ ለመድኃኔ ዓለም ነግሬው ነበረ ለእግዚአብሔር ነግሬው ነበረ ለኢየሱስ ክርስቶስ ነግሬው ነበረ እያላችሁ ዘምሩ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ ለኢየሱስ ክርስቶስ ነግሬው ነበረ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ ለመድኃኔ ዓለም ነግሬው ነበረ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ ለእግዚአብሔር ነግሬው ነበረ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ እያሉ ማቅለጥ ነው በልልታ ልጅ በማጣት ያዘናችሁ እህቶች ያልተሳልሽበት ገዳም የለም ያረገጥሽው ልጅ ይሰጣል የተባለ ገዳም ሁሉ ስትሮጪ የኖርሽ ጠባልል ያለሽ ወደ ሕይወት አምላክ ወደ መድኃኒት አምላክ ወደ እግዚአብሔር ስለትሽን ተሳይ እንደ ሐና እንደ ዳዊት እንደ ያዕቆብ ስለት ወደ ማን ብቻ ወደ እግዚአብሔር ብቻ ሚካኤል ስለት ይሰማል ወይ አይሰማ ገብርኤል ስለት ይሰማል ወይ አይሰማም መፈጸም ይችላል ወይ አይችልም ስለትም የሚሰማ ጸሎትም የሚሰማ እግዚአብሔር ነው እሰይ ስለቴ ሰመረ ብለው ይጀምሩና ለሚካኤል አምና ለሚካኤል ነግሬው ነበር ይላል አያቆሙም አምና ለተክልዬ ነግሬው ነበር ይላል ከዛ ለአቡዬ ነግሬው ነበር ይላል እያሉ በዛ መሃል ላይ ደግሞ ለኢየሱስ ለመድኃኔ ዓለም ነግሬው ነበር ይላሉ ቀላቅለው የቀልቅል መንፈስ በኢየሱስ ስም ይፍረስ አትቀላቅል አምላካችንን ከፍጡራን ጋር ቀላቅሎ እሰይ ስለቴ ሰመረ ኢየሱስ ያደረገልሽን ነገር ለሚካኤል መሰጪው ከሆነ አይሰጥሽም ከዚህ በኋላ በቃ ለመሆኑ እንደዚህ አይነት ክህደት ከየት የመጣ ዳዊት ነው ወይ ለመላእክ የተሳለው ሙሴ ነው ወይ ለመላእክት የተሳለው ለሰዎች ለአብርሃም ዳዊት እንግዲህ አብርሃም ቀድሞ የተነሳ የእግዚአብሔር ሰው ነው አባታችን እያሉ የሚጠሩት ነው የአሕዛብ ሁሉ አባት ተብሎ የሚጠራ ነው ወደ አብርሃም ስለተሳለው ወይ ዳዊት ሰለሞንስ ወደ አብርሃም ተሳለው ነቢያቱ ወደ አብርሃም ተሳሉ ወይ የአብርሃም አምላክ ስማን ማለትና አብርሃም ወይ ስማን ማለት ሁለቱ የተለያዩ ነገሮች ናቸው የሚካኤል አምላክ ስማን ማለትና ሚካኤል ስለቴን ስማኝ ማለት የተለያዩ ነገሮች ናቸው ሚካኤል ገብርኤል ስለቴን ሰማኝ የሚሉ ሰዎች ማስተካከል እንዳለባቸው በዚህ ቀን እናረጋግጥላቸዋል አይሰሙም ፍጡራን ስለትን መፈጸም አይችሉም ሰሞኑን ከሰማዋቸው ጉዳዮች አንዱ ያውኔ እስከማርፍና ቤተሰብም ጋራ ያለኝን ጉዳዮች እስከማስተካከል ድረስ ጥቂት የረፍት ጊዜ ላይ ነበርኩኝ ግን